ከመቶ በላይ ክላይንቶች ጋር እንድፈራረም ይረዳኝን የፕሬዘንቴሽን ዴክ ላሳያችሁ። ከዚህ በፊት ዲዛይኖቼ ዝም ብለው ነጭ ባክግራውንድ ላይ ያሉ ጽሁፎች ብቻ ነበሩ። ምንም አይነት የቪዥዋል ሂራርኪ እውቀትም አልነበረኝም። ከዛ ግን እንዴት የፕሬዘንቴሽን ዴክ በትክክል ዲዛይን ማድረግ እንደሚቻል ተማርኩኝ። ሁሉንም ነገር የቀየሩት ነጥቦች እነዚህ ናቸው። አንደኛ፣ ጠንካራ የሆነ ቪዥዋል ሂራርኪ። ዋናው ርዕስ ጎልቶ መታየት አለበት። ደጋፊ ጽሁፎች ደግሞ በቂ ክፍት ቦታ ሊኖራቸው ይገባል፣ ብሪዚንግ ስፔስ ማለት ነው። ሁለተኛ፣ ወጥ የሆነ ብራንዲንግ። ፎንቶች፣ ቀለሞች፣ ስፔሲንግ፣ ሁሉም ነገር የተናበበ መሆን አለበት። ሶስተኛ፣ በላይአውት የታገዘ አቀራረብ። እያንዳንዱ ስላይድ የደንበኛውን አይን መምራት መቻል አለበት። ይህንን ዝም ብዬ በራሴ አላገኘሁትም። ይህንን ፕሮፌሽናል ዲዛይን የተማርኩት የደንበኛን ፍላጎት ያገናዘበና ሊያሳምን የሚችል ዲዛይን በሚያስተምሩበት የሙያሎጂ ግራፊክ ዲዛይን ኮርስ ላይ ነው። ሳልማር በፊት የነበረኝንና ከተማርኩ በኋላ ያለኝን የስላይድ ልዩነት ይዩት። ነፃ የፕሬዘንቴሽን ዴክ ከፈለጋችሁ ዴክ ብላችሁ ዲኤም አድርጉልን። ደንበኞች ችግራቸውን እንደተረዳንላቸውና መፍትሄ ይዘንላቸው እንደመጣን የሚያስረዳ ዲዛይን መስራት ከፈለጋችሁ ደግሞ አሁኑኑ ሙያሎጂ.com ላይ ገብታችሁ መጀመር ትችላላችሁ፣ ወይም ባዮ ላይ ባስቀመጥነው ስልክ ደውሉልን።